በዚህ ዘመን ማመንዘር ፍቺን ያስከትላል። በጥንቱ በብሉይ ኪዳን ዘመን ግን ለሞት የሚዳርግ ወንጀል ነበር። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ዘሌዋውያን ምዕራፍ 20 ቁጥር 10። ዮሴፍ የማርያምን እርግዝና ባወቀ ጊዜ ሞት ከመፍረድ ይልቅ በጸጥታ ሊተዋት አሰበ። ሆኖም የእግዚአብሔር መልአክ ተገልጦለት የኢየሱስን እውነተኛ ማንነት አበሰረው። ዮሴፍም ከማርያም ጋር ቀጠለ። ማቴዎስ ወንጌል ምዕራፍ 1 ከቁጥር 17 እስከ 25 እንዲህ ሲል አስቀምጦታል። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መላእክት እንዳዘዘው አደረገ። እጮኛውንም ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው።